እግዚአብሔር የሰነፎች አምላክ አይደለም። ተነስተው የሚያደርጉ ጋር እግዚአብሔር አብሮ ያደርጋል። ከመሄዱ ጋር እግዚአብሔር ይሄዳል። ከተኛችሁ ግን እግዚአብሔር ዝም ብሎ ነው የሚያችሁ። ስለዚህ ነገ ሰራዋለሁ፣ ነገ አደርገዋለሁ የሚለውን የቀጠሮ ብዛትና የስንፍና ግርግር ትተህ ዛሬውኑ እግዚአብሔር ባንተ ውስጥ ወዳስቀመጠው መክሊት በመመልከት አንስተህ እንድትነግድበት፣ እንድትሰራበት፣ እንድትንቀሳቀስበት አበረታታለሁ። አስተውሉ። ህይወታችሁ የሚቀየረው ነገ በምታደርጉት ድርጊት ሳይሆን ዛሬ በምትጀምሯት ትንሽዬ ነገር ናት። እሷ ነች ተጨባጯ ነገር ነገ ትልቅ ነገር የምትሆነው። ከመሄዳችን በፊት በዚሁ ርዕስ ላይ የጻፍኩት አንድ ወሳኝ መጽሐፍ አለ። ታካች ሰው ይላል፣ ወይም 10 የስንፍና ምልክቶችና ስንፍናን የምንዋጋበት መንገድ ይላል። በጣም የሚጠቅም ትምህርታዊ የሆነ መጽሐፍ ቅዱሳዊ ሐሳብ ያደረገ መጽሐፍ ነው። በስንፍና ዙሪያ ላይ አሸናፊ እንድትሆኑ የሚረዳችሁ መርሆችን የያዘ መጽሐፍ ነው። ዛሬ ነገ ሳትሉ ምንም ሳትሰንፉ ይሄንን መጽሐፍ አዛችሁ እዚህ ጋር በምታያቸው ስልክ ቁጥሮች እንድታነቧቸው አባለታታችኋለሁ። እርግጠኛ ነኝ ስንፍናን አሸንፋችሁ በእግዚአብሔር መንገድ ስትጓዙ አያችኋለሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። ሰላማችሁ ይብዛ። በዚህ አስተያየት መስጫ ላይ ሐሳባችሁን እያጋራችሁ ደግሞ ይህንን መልእክት ይጠቅማል ብላችሁ ለምታስቡት ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው እንድታጋሯቸው አበረታታችኋለሁ። በተረፈ በጣም ነው ማከብራችሁ፣ መወዳችሁ። ለጥቂት ጊዜ ወደዚህ አልመጣም። የሚኖረን ትልቅ የሚሽን እንቅስቃሴ አለ። በልባችሁ ያንን የሚሽን እንቅስቃሴ አስባችሁ ወደ ሰሜኑ ክፍል ላይ ነው የምንሄደው። ጸልዩልን፣ ጌታ ኢየሱስ ክርስቶስ እንዲረዳን። ደግሞ በተመለስን ጊዜ የነበረንን ቆይታ ለእናንተ ነግራችኋለሁ። ስለዚህ ጌታ ኢየሱስ ከእናንተ ጋር ይሁን። እስከዛው ድረስ መልካም ጊዜ ይሆንላችሁ። ተባረኩልኝ።